እንዴት ዝነኛ ከሆነ የእግር ኳስ ተጫዋችነት ኪሱ $7 ብቻ እስከመኖርና እንዴት ወደ አሜሪካ በጣም አደገኛ ወደሚባል እስር ቤት ሊገባ ቻለ? የሮናልዲኖ አሳዛኝ ታሪክ ከልጅነቱ ነው የጀመረው። ሮናልዲኖ የተወለደው ብራዚል ውስጥ በጣም አደገኛ በሚባል ከተማ ውስጥ ነው። መንገድ ላይ በመራመዳቸው ብቻ ሮናልዲኖ ወላጆች ልጃቸውን እዚህ አካባቢ ከመኖር ሌላ ምንም አማራጭ አልነበራቸውም። ስለዚህ ከተወለደበት ቀን ጀምሮ ቤተሰቡን ከዚህ ችግር ውስጥ መውጣት የሮናልዲኖ ኃላፊነት ነበር። ለቤተሰቡ ባይኖር ሮናልዲኖ እግር ኳስ ተጫዋች ያኑ ነበር። ቤተሰቡን አንድ ላይ ያደረጋቸው አንድ ነገር አለ። ችግሩ ግን የሮናልዲኖ ቤተሰቦች በጣም ድሆች ስለነበሩ ጫማ እንኳን ሊገዙለት አልቻሉም ነበር። ስለዚህ አባቱ ባዶ እግርህን ብትሰነጥል በጣም ጎበዝ ትሆናለህ ሲሉ ያሸዋል። ነገር ግን አባቱ ልክ ሳይሆን አይቀርም። ምክንያቱም የሮናልዲኖ ታላቁን ገና 16 ዓመቱ እያለ የከተማ ምርጥ ተጫዋች ነበር። ስለዚህ ሮናልዲኖ በመጨረሻ አባቱን ይሰማዋል። አባቱን ማኩራት ብቻ ነበር የሚፈልገው። ሮበርቶም ሮናልዲኖን በእያንዳንዱ መንገድ ይረዳዋል። ሁል ጊዜ መንገድ ላይና ጓሮ ኳስ ሲጫወት ነበር የሚገኘው። ሁል ጊዜ ሮናልዲኖ ይረዳዋል። ምክንያቱም ሁለቱም በዓለም አቀፍ ደረጃ የመጫወት ህልም ነበራቸው። አባቱም ልጆቹ የተለዩ እንደሆኑ ስለሚያውቅ ሁል ጊዜ ከስራ እንደተመለሰ ጊዜውን ከነሱ ጋር ነበር የሚያሳልፈው። ብዙም ሳይቆይ ህልማቸው ይሳካል። ሮበርቶ ግራሚዮ ለሚባል ትልቅ ቡድን ፈረመ። ሮበርቶ በጣም ጎበዝ ስለነበረ ከግራሚዮ ጋር የዕድሜ ልክ ስምምነት ይፈርማል። ስምምነቱ በዚህ ብቻ አላበቃም። ከዚህ ይበልጥ ሰበብ ውስጥ በጣም ትልቅ ቤት፣ በዛ ላይ ደግሞ ፑል ያለው። ዋው! ሮበርቶ ቤተሰቦቹን አላናቸው አይገልጹም። ከዚህ ሁሉ በኋላ ሮበርቶ አንድ ማድረግ የሚችለው ነገር ቢኖር ፈጣሪውን ማመስገን ብቻ ነው። ከ18 ዓመት ሲሞላው ቤተሰቡ ድል አድርጎ ይደግስለታል። ልክ ሮበርቶ ከስልጣን ወደ ቤት እንደተመለሰ የአባቱ መስዋዕትነት በሙሉ በመጨረሻም እንደተሳካ ያስባል። ልክ ሮበርቶ በሩን ከፍቶ እንደገባ በሚያሳዝን ሁኔታ የሮበርቶ አባት መዋኛ ገንዳ ውስጥ ወድቆ ልቡ ቀጥ ብላለች። 911, what is your emergency? We need an ambulance! What's happening? My dad's unconscious! Help is on the way. ቤትም ከሄደ በኋላ ዶክተሮቹ በተስፋ የቻሉትን ነገር ቢያደርጉለት አልተሳካም ነበር። ልጆቹ ምንም ማመን አልቻሉም። እንደ ተውትም ሕይወት አባታቸው ሞተባቸው። አባት ያን ሁሉ ለፍቶ በመጨረሻም ስኬታቸውን ሳያይ አለፈ። ከዚህ በኋላ በቀረ ሕይወታቸው የሚያደርጉትን ነገር በሙሉ ለስ ብሎ ያደርጉታል። ከዚህም በኋላ የቤቱ ጫንቃ በሙሉ ሮበርቶ ይወድቅበታል። የቤቱ ጠረጴዛ ላይ ምግብ ማስቀመጥ የእሱ ኃላፊነት ነበር። ሌላ ይቅርና ሮናልዲኖ እንኳን ገና 8 ዓመት ቢሆን እንኳን የቻለውን ነገር በሙሉ ለመርዳት ይሞክራል። ለዚህም ሲል ሮናልዲኖ ወንድሙ እግር ኳስ ወደ ጀመረበት የመጀመሪያው ቡድን ቀጥ ብሎ ይገባል። ሮናልዲኖ ከሌሎቹ ጋር ሲነጻጸር ትንሽና ሚጢጢ ቢሆንም እንኳን ከዚህ በፊት የትም ባልታየው ተሰጥኦ ያላስደመመው ሰው አልነበረም። ምንም እንኳን ሮናልዲኖ ሚሽን ላይ ቢሆንም እንኳን የሰው ሁሉ ዓይን ሮበርቶ ላይ ነበር። ምንም እንኳን ሮበርቶ የቤተሰቡ ጫንቃ በሙሉ በሱ ላይ ቢሆንም እንኳን ከግራሚዮ ጋር 3 ዋንጫ ያነሳል። በዚህም ምክንያት የብራዚል ብሔራዊ ቡድን ዓይን ውስጥ ይገባል። ለሀገሩም እንዲጫወት እድል ይሰጠዋል። ስምምነቱን ከመቀበሉ በፊት ከግራሚዮ ጋር አንድ የቀረ እግር ኳስ ጨዋታ ነበር። ይህንም ጨዋታ ለአባቱ ሲል ይጫወተዋል። ያኔ ነበር እግሩ ላይ ከባድ የሚባል ጉዳት ይደርስበታል። የዛን ጊዜ ነበር ሮበርቶ ዓለም በሙሉ ድምጥማጡን የጠፋበት። ወደ ኳሱ ዓለም ቢመለስም እንኳን እንደ ድሮ መጫወት እንደማይችል ሳያስብ የአባቱ መስዋዕትነት በሙሉ ገደል እንደገባ ያስባል። ቢሆንም ግን የቤተሰቡ ኃላፊነት በሙሉ በሱ ጫንቃ ላይ እንዳለ ያስባል። ቤተሰቡ ያለው አማራጭም አንድ ብቻ እንደሆነ ያውቃል፣ ሮናልዲኖ ጎቹ። ሮበርቶም ሮናልዲኖ እሱ የሰራውን ጥፋት ደግሞ እንዳይሰራ ያሰነጥለው ጀመር። ምክንያቱም ሮናልዲኖ ካልተሳካለት የቤተሰቡ ነገር በሙሉ ያበቃለታል። ሮናልዲኖ ግን ዝግጁ ነበር። ታዳጊነቱን በሙሉ ለጨዋታው ነበር ዴዲኬት ያደረገው። ከማንም በበለጠ ሁኔታ ኳስ ማቀበል፣ ኳስ ማግባት፣ ኳስ ማንጠር ከማንም በላይ ነበር ጎበዝ የሆነው። አንድ ጊዜ እንደውም ቡድኑ 23-0 እንዲያሸንፍ አድርጓል። አምሬን ነው 23-0። ከዛ በላይ የሚገርመው ደግሞ 23ንም ጎል እሱ ነበር ያገባው። ይህንም አይቶ የሮናልዲኖ አፈጣጠር የተለየ እንዳልሆነ መገመት ይከብዳል። በ1995ም ግራሚዮ ሮናልዲኖ ያስፈርመዋል። ሮናልዲኖ እድሜ ልኩን የፈጋለት ነገር በመጨረሻም ይሳካለታል። በመጨረሻም ሮበርቶ የጀመረውን ነገር ለመጨረስ ይነሳል። ስኬት ወደሱ እየመጣች ቢሆንም እንኳን ለሮናልዲኖ መደሰት በጣም ከባድ ነበር። ከዚህ በፊት ሮበርቶ ላይ የተፈጠረበትን ነገር፣ በዛ ላይ ደግሞ አባቱ ከዚህ በኋላ ደጋፊ መሃል ቆሞ እንደማያጨበጭብለት ሳያስብ ለሮናልዲኖ በጣም አሳዛኝ ነገር ነበር። ከዚህ ሁሉ በኋላ ሮናልዲኖ የሚያደርገውን ነገር በሙሉ ለአባቱ ብሎ ነው የሚያደርገው። ነገር ግን ይህን ያክል ርቀት ብቻ መጓዝ በቂ እንዳልሆነ ያስባል። ወደ ላይም ወጥቶ ታሪክ መስራት አለበት። ከግራሚዮ ጋር ለ4 ዓመት ከተጫወተ በኋላና ብራዚልን ወክሎ ኮንፌዴሬሽን ካፕ ላይ ምርጥ ተጫዋችነትን ካገኘ በኋላ ሌላ ታላላቅ ቡድኖችን መፈለግ ይጀምራል። በ2001 ሮናልዲኖ ለ5 ዓመት
ለ$5 ሚሊዮን ከፒኤስጂ ጋር ስምምነት ይፈርማል። የሰው ሁሉ አይን በሱ ላይ ነው ያለበት። የመጀመሪያውን ሲዝን ከቤንች በመውጣት ያሳልፋል። በመጀመሪያዎቹ 4 ጨዋታዎች አራቱንም ላይ ጎል በማስቆጠር ሰውን በሙሉ ያስደምማል። ሮናልዲኖ ለፒኤስጂ በጣም ጠቃሚ ተጫዋች ቢሆንም እንኳን የሮናልዲኒዮ ማናጀር ሮናልዲኖ ችግር እንዳለበት ይመለከታል። ሮናልዲኒዮ አሁን ላይ ሚሊዮነር ሆኗል። በዓለማችን ላይ ካሉ ምርጥ ተጫዋቾች ውስጥ አንዱ ብቻ ሳይሆን አንደኛውም ሊሆን ይችላል። በዚህም ምክንያት ለሮናልዲኖ የትሬኒንግ ጥቅም ምን ሊታየው አልቻለም። ምክንያቱም ሮናልዲኖ በከባድ ሱስ ተጠምዷል። ከተማዋን በሙሉ እየዞረ ፓርቲ ቤት ነበር የሚውለው። በሳምንት አንዴ ወይም 2 አይደለም፣ በሳምንት 7። በዚህም ምክንያት ሮናልዲኖ የጨዋታ ቀን ሲደርስ እንጂ ለትሬኒንግ በፍጹም አይመጣም ነበር። በዚህም ምክንያት ፒኤስጂ ለሌላ ቡድን ሊሸጡ ያስባል። እነዚህ ጅሎች ይህ መረጃ ከወጣበት ጊዜ ጀምሮ በዓለማችን ላይ አሉ የሚባሉ ታላላቅ ክለቦች በሙሉ ሮናልዲኖን ለመግዛት ይፈጉ ጀመር። ከዚህ ሁሉ ምርጫ ውስጥ ሮናልዲኖ አባቱን ለማሳካት ብቻ ሲል ለባርሴሎና ይፈርማል። ይህንም ለመወሰን ብዙ ጊዜ አልፈጀበትም ነበር። ሮናልዲኖ ለአባቱ ስለ ዓለም ላይ ካሉ አንደኛ ከሚባሉ ተጫዋቾች ተርታ ለመሰለፍ ያስባል። ይሄኛው ሮናልዲኖ ሌላ ታሪክ ውስጥ ነው ያለው። ሮናልዲኖ አንድ ኳስ በእግሩ ከያዘ የሚሰራቸው ስራዎች ዓለም ላይ ያሉ ተጫዋቾች በሙሉ ቢደመሩ በፍጹም አይሰሩትም። በዓለም ላይ ያሉትን ሬኮርዶች በሙሉ መሰባበር ይጀምራል። 2 ጊዜ የፊፋ ምርጥ ተጫዋች፣ የወርቅ ኳስ፣ ሌላ ይቅርና ለናይኪ ያበደ ማስታወቂያ ሰርቶላቸዋል። ይህም ቪዲዮ በዩቲዩብ ታሪክ ለመጀመሪያ ጊዜ 1 ሚሊዮን ቪው አግኝቷል። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫን እንዳይረሱ። ይህ ሰውዬ ከእግር ኳስ ተጫዋችነት በላይ እየሆነ ነው። የሁሉ ነገር ግን አባቱን ሊመልስለት አልቻለም። ይህ ነገር ደግሞ ሮናልዲኖን በጣም እየጎዳው ነው። በዚህ ምክንያት ባርሴሎና በጣም መጨነቅ ይጀምራል። ምክንያቱም ሮናልዲኖ ካሜራ ጀርባ በጣም ራሱን እየጎዳ ነው። የማይገለበጠው የመጠጥ አይነት የለም። ቮድካ፣ ውስኪ፣ ጂን፣ ሌላ ይቅርና ጠላ እንኳን ይጠጣ ነበር። ቀሌን ነው፣ ጠላ እንኳን አይጠጣም። ሌላ ይቅርና ጓደኞች እንኳን አንዳንዴ ሌሊቱ ሙሉ ሲጠጣ እንደሚያድር ይመሰክራሉ። የዚህን ጊዜ ነበር ሮናልዲኖ እንኳን ችግር ውስጥ እንዳለ የተረዳው። ሮናልዲኖ ፓርቲ ለማድረግ ብቻ ሲል ትሬኒንግ ቀርቶ ፓርቲ ብቻ እንዲያደርግ የሚል ስምምነት ለመፈረም ይጠይቃል። ይሄ የሮናልዲኖ መጨረሻዎች ሁሉ ጅማሬ ነበር። ይህን ሁሉ የተረዳው ሮናልዲኖ ሳይመሽበት በፊት ከዚህ በኋላ ለባርሴሎና ትሬኒንግ እንደሚመጣ ቃል ይገባላቸዋል። አይናፋሩን ሜሲ ገና በለጋ ዕድሜው ባርሴሎናን ተቀላቅሎ ያገኘዋል። ሮናልዲኖም የሜሲን ችግር ስለተረዳው ባርሳን እንደ ቤቱ እንዳያይ ያደርገዋል። የሜሲን ተሰጥኦ ያየው ሮናልዲኖ አንድ ቀን ከሱ እንኳን ሊበልጥ እንደሚችል ታውቆታል። ለሜሲ የጀርዚ ቁጥሩን ይሰጠዋል። ዋው! እነዚህ ሁለቱ ቀስ በቀስ ወንድማማቾች እየሆኑ ነው። ምንም እንኳን ሮናልዲኖ ሜሲን ለማሰልጠን እየሞከረ ቢሆንም እንኳን ባርሴሎና ሮናልዲኖን ጠጥቶ ወደ ትሬኒንግ እየመጣ ይወታል። ምንም እንኳን ሮናልዲኖ በሜሲ ልብ ውስጥ ትልቅ ቦታ ቢኖረውም በ2008 ባርሴሎና ሮናልዲኖን ድጋሚ እንደማያስፈርመው ዜና ይወጣል። ይህንም የሰማው ሮናልዲኖ ይሰበራል። ምክንያቱም ለባርሴሎና የተጫወተባቸው ጊዜያት ማለት ለሱ በሮናልዲኖ ሕይወት ውስጥ ለመጀመሪያ ጊዜ ደስተኛ የሆነባቸው ጊዜያት ነበሩ። በየጊዜው በደጋፊዎቹ ፊት ላይ ደስታ መጨመር ከዚህ በላይ ምን ያስደስታል? በኳስ ዓለም ያሉትን ሽልማቶች በሙሉ አንድም ሳይቀረው ሙጭጭ አድርጎ ከበላ በኋላ ሮናልዲኖ ካሰበው በላይ ስኬታማ ይሆናል። በዚህ ምክንያት ዓላማው መሳት ይጀምራል። ብዙም ትሬኒንግ አያደርግም። ፓርቲ ላይ ግን የሚችለው አልነበረም። ያ ደግሞ ህይወቱን በሙሉ ያበላሽበታል። ሮናልዲኖ እኮ ጥበበኛ እንደሆነ ማንም የተጠራጠረ ሰው አልነበረም። ይሄ የተረገመ የማታ ሱሱ ግን የሮናልዲኖ ህይወት አበላሸበት። የአባቱ መሞት ግን ለሮናልዲኖ ስኬታማ መሆን ዋነኛ ሚስጥሩ ነበር። በዛውን ዓመት ከኤሲ ሚላን ጋር ስምምነት ይፈርማል። ከቡድኑ ጋር የተፈራረመው ስምምነት ግን ጭራሹኑ ፓርቲ እንዲያደርግ እንዲፈቅዱለት የሚያደርግ ነበር። ይሄ ሰው ያብዳል እንዴ? ይመስገን ለታዋቂነቱና ለጥበበኝነቱ ኤሲ ሚላን አንድ ድል ይሰጠዋል። ምክንያቱም ይህ ስምምነት ህይወቱን የሚያስተካክል ወይ ደግሞ የሚያበላሽ እንደሆነ ስለሚያውቁት። ነገር ግን ለሮናልዲኖ ነገርየው በሙሉ ስለ ኳስ ብቻ እንዳልሆነ ለመረዳት ብዙ አልፈጀበትም ነበር። ምክንያቱም በመጡት ዓመታት ሁሉ ከአንድ ቡድን ወደ ሌላ ቡድን መቀየር ለእሱ አዲስ ነገር አልነበረም። በመጨረሻም በ2015 ከኳስ ዓለም ይወጣል። ሰዎች ያላወቁት ነገር ቢኖር ግን ሮናልዲኖ የሰዎችን ክብር ለማግኘት አልነበረም ሲሰራ የኖረው። ያለበት ቦታ እንደሚገባው ማወቅ ብቻ ነበር የሚፈልገው። በሱሱ ምክንያት የገባበት ቡድን በሙሉ ሲያባሩት ለኳስ ያለው ፍቅር እየቀነሰ ይመጣል። በዛም ምክንያት ፓርቲ ብቻ በማድረግ የሚጠፋ ጭንቀት ውስጥ ይገባል። ሰው እንዳለው የሚሰማው ፓርቲ ሲሄድ ብቻ ነው። ያ ሁሉ ግን ህይወቱን ሊያሳጠው እስከነበረበት ጊዜ አልተገለጠለትም። ከኳስ ዓለም ከወጣ በኋላ የሚወስናቸው ውሳኔዎች በሙሉ የተረገሙ ነበሩ። ምንም ገቢ ባይኖረውም እንኳን ፓርቲ ማድረጉን አላቆመም ነበር። 24 ሰዓት 7 ቀን ሙሉ መጠጣት በነፃ እንዳልሆነ ግልጽ ነው።
ስለዚህ በ2015 መኪናውን ቱቦ ውስጥ መክተት የማንቂያ ደወል መሆን አለበት። የሮናልዲኒዮን ፊት ላይ ግን ልክ እንዳልሆነ መገመት በጣም ቀላል ነገር ነው። ሁሉም ሰው የሚጠብቀው ያንን የሚያክል ስኬታማ ሰውዬ ደስተኛ ሆኖ ነበር። እውነታው ግን ሮናልዲኒዮ የሚፈልገውን እርዳታ በጭራሽ እያገኘ አልነበረም። ስለዚህ መጠጥ መጠጣቱን ቀጠለበት። ነገሮችም እየተባባሱ ይመጣሉ። የጠጣበትን አይከፍልም። የሚያስጠላ ቢዝነስ ውስጥ ይገባል። ሌላ ይቅርና በህገ ወጥ መንገድ ባህር ዳርቻ ውስጥ መኖሪያ ቤት ሰርቷል። በህገ ወጥ መንገድ። በመጨረሻም ፍርድ ቤት በመሃል ላይ ገብተው ነገሮችን እያጣሩ ሳለ ጭራሹን ይባስ ብሎ ሮናልዲኒዮ ግብር እየከፈለ እንዳልሆነ ይረዳሉ። ከ1 ሚሊዮን ዶላር በላይ ያልተከፈለ ግብር ተከማችቷል። እሱ ብቻ ሳይሆን ሌላ ይቅርና ባንክራፕት ለመሆን ትንሽ ብቻ ነበር የቀረው። ሮናልዲኒዮ ባንክ ውስጥ ከነበረው 90 ሚሊዮን ዶላር ውስጥ $7 ብቻ ነበር የቀረው። ስለዚህ ባንክና መንግስት ተባብረው ያለውን ነገር በሙሉ ይወስዱበታል። ሌላ ይቅርና ወደ ሌላ ሀገር እንዳይበር እንኳን ፓስፖርቱን ያግዱበታል። ሮናልዲኒዮ ችግር ውስጥ እየወደቀ እንደሆነ መረዳት ነበረበት። ያኔ ነበር ሮናልዲኒዮና ሮቤርቶ በህይወታቸው ትልቁን ስህተት የሰሩት። Former Brazilian forward Ronaldinho Gaucho was arrested in Paraguay on Friday on suspicion of using fake passports to enter Paraguay. And Ronaldinho wanted to travel from Brazil to Paraguay for a charity event. The thing is, he doesn't have a Brazilian passport anymore because he had issues with his taxes and money and stuff. So in Brazil, they took his passport away. They were questioned by law enforcement for more than 7 hours on Thursday after they were found in possession of adulterated Paraguayan passports. If you actually look at the photo of Ronaldinho's passport, the new one, it's actually a Paraguayan passport. And I think Ronaldinho is probably known well enough in South America for anyone at the customs to look at it and said, this guy is not Paraguayan. ሮናልዲኒዮን በዚህ ምክንያት ለ5 ዓመት ተፈርዶበት እስር ቤት ይገባል። ሮናልዲኒዮ ህይወቱን መቀየር እንዳለበት ያውቃል። እስር ቤትም ከሄዳ ታሳሪዎች ጋር ጊዜውን ኳስ በመጫወት ያሳልፋል። 40 ዓመቱንም እስር ቤት ውስጥ ነበር ያከበረው። ኬክና ስጋ ብቻውን እየበላ ማለት ነው። ይሄ በፍጹም ከአባቱ ጋር ነገር ሊሆን አይችልም። ለ32 ቀን እስር ቤት ውስጥ ካሳለፈ በኋላ ሮናልዲኒዮ እድል ቀናቸው። ያኛው ሮናልዲኒዮ ሁለተኛ እድል ይሰጠዋል። ከሱ የሚጠበቅበት $1 ሚሊዮን እና ሃውስ አሬስት ነበር። በዚህ ካልተስማማ ወደዛ የተረገመ እስር ቤት እንደሚመለስ ያውቃል። ስለዚህ አማራጭ የለውም። $2 ሚሊዮን ዕዳ ቢኖርበትም እንኳን እስር ቤት መግባቱ ለሱ የማንቂያ ደወል ሆኖለታል። ልክ ሮናልዲኒዮ ከእስር እንደተለቀቀ ህይወቱን ሙሉ በሙሉ ለመቀየር ይወስናል። ከዚህ በፊት ማንም ባላየ ሁኔታ ሮናልዲኒዮ የታወቀ የቢዝነስ ይሆናል። ባለፉት 4 ወራትም የኳስ ማስታወቂያዎችን አብዝቶ መስራት ጀመረ። የራፕ ስቱዲዮም ከፈተ። የራሱን ኢሜጂን ማምረቻ ድርጅት ይከፍታል። አቤት ለዚህን ያለው ፍቅር! ሮናልዲኒዮ በራሱ ስም የተሰየመ ቪዲዮ ጌም ይሰራለታል። ሌላው ይቅርና በፊፋ ቴኒዋን የራሱን ቡድን ለመስራት እድል አግኝቷል። ይህ ሰውዬ በድጋሚ $7 ተነስቶ በድጋሚ በ4 ወር ውስጥ ሚሊዮነር መሆን ይችላል። ከዛ ሁሉ የሚገርመው ግን ሮናልዲኒዮ የራሱን ፊልም መስራት ጀምሯል። እሱን ፊልም እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። በመጨረሻም ሮናልዲኒዮ ህልሙ ኳስ ጫስ እንዳልሆነ ይረዳል። ምንም ቢሆን ምንም ግን አባቱ ይወደዋል። ሮናልዲኒዮ ማሳደድ የሚፈልገው ደስታን ነበር። ከ40 ዓመቱ ስቃይ በኋላ 1 ሚሊዮን ነገር ቢኖር ከባዱ ጉዞ እዚህ ላይ ያበቃል የሚለው ነው። የፊልሙንም ስም ለዚህ ነው ሮናልዲኒዮ ዘ ሃፒየስት ማን ኢን ዘ ወርልድ ብሎ የሰየመው። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሌላ እንደዚህ አይነት ቪዲዮ የምትፈልጉ ከሆነ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።